በ2024 የቦስተን ኮንሰልቲንግ ግሩፕ የዓለም ሀብት ሪፖርት መሰረት በ2026 በባንኪንግ ታሪክ ትልቅ ለውጥ እንደሚመጣና ከተመሰረተ ምዕተ ዓመት የቆየው ስዊዝ ባንክ ለመጀመሪያ ጊዜ በሆንግ ኮንግ ከኦፍሾር ዌልዝ ማኔጅመንት እንደሚበለጥና ሆንግ ኮንግ የዓለም ኦፍሾር ዌልዝ ማኔጅመንት ሀብ እንደምትሆን ተንብዮ ነበር። ኦፍሾር ዌልዝ ማለት የግለሰብ ሊሆን ይችላል ድርጅቱ ካለበት ወይ ግለሰቡ ከሚኖርበት አገር ውጭ ያለ የንብረት አይነት ነው። ይህ ሪፖርት ፎርካስት እንዳደረገው በ2028 ያለ ጥርጥር ሆንግ ኮንግ በመጀመሪያ ደረጃ ሀብነት የዓለምን 3.2 ትሪሊዮን ዶላር ኦፍሾር ሀብትን እንደምታስተዳድርና ስዊዝ እና ሲንጋፖር በሁለተኛና ሶስተኛ ደረጃነት እንደሚከተሉ ይነግረናል። ስዊዘርላንድ ከ1930 ጀምሮ ዓለም ላይ መሪ ግዙፍ የሀብት መዳረሻ ወይም ሀብ ነበረች። ኦልሞስት ከምዕተ ዓመት ቆይታ በኋላ 10 ዓመት ባልሞላ ጊዜ ውስጥ የባንኪንግ እና የኦፍሾር ዌልዝ ማኔጅመንትን ትበለጣለች። ይህ ዝም ብሎ የባንኪንግ ወይ የሀብት አስተዳደር ለውጥ እንዳይመስላችሁ። ይህ የዓለም ዋና የሁሉ ነገር መቀመጫነት ወይ ሽፍቲንግ ካፒታል ነው። እዚህ ጋር አንድ ጥያቄ እንጠይቅ። ያለምንም ስጋት ከግለሰብ ጀምሮ እስከ ሀገራት ተሻጋሪ ሀብት የሚቀመጥበት ትልቁ የስዊዝ ባንክ እንዴት ከነበረበት ከፍታ ዛሬና በሚመጡት ዓመታት ዝቅ ሊል ቻለ? መልሱ የእምነት ማጣት ሆኖ እናገኘዋለን። ታዲያ የባንኩ ተገልጋይ ደንበኞች እንዴት በባንኩ ላይ እምነት ሊያጡ ቻሉ? ይሄን አንድ ባንድ እናያለን። አብራችሁን ቆዩ። ስለ ስዊዝ ባንክ ዝቅታ ከማውራታችን በፊት እስኪ መጀመሪያ ከፍ ያደረጉትና የገነቡትን ነገሮች እንይ። ባንኮቹ የተመሰረቱባቸው 3 መሰረታዊ አምዶች አሏቸው። የመጀመሪያው አብሶሉት ባንኪንግ ሲክረሲ ነው ወይም ደግሞ የተገልጋዮችን ሚስጥር መጠበቅ ነው ወይም ሚስጥራዊነት ነው። ሁለተኛው ፐርማነንት ፖለቲካል ኒውትራሊቲ ነው። ይህ ከምንም አይነት ፖለቲካ ወይ አገራዊ ወገንተኝነት ነፃ መሆን ነው። ሶስተኛው ደግሞ ፌቨረብል ታክስ ወይ ደግሞ ለደንበኞች ተስማሚ ታክስ ነው። እነዚህ 3 የስዊዝ ባንኪንግ ሲስተም መሰረቶች ይቺን የአልፓይን ሀገር የዓለም የሀብትና የንብረት ማከማቻ ቋት አድርጓት ነበር። በተለይ ደግሞ የደንበኛ ሚስጥርን መጠበቅ ከምንም ነገር በላይ የሚያዩት ነገር ነው። በ1934 የወጣው የባንኪንግ አክት ረቂቅ የስዊዝ ባንክ ደንበኛ መረጃ ማውጣት በእስራት የሚያስቀጣ ወንጀል ሆኖ አጸደቀ። ይህ የደንበኞችን ፕራይቬሲ የሚጠብቅ ብቻ እንዳይመስላችሁ። የደንበኞችን ንብረት መውሰድ፣ ማገድ፣ ታክስ ማስከፈል የሚፈልግ መንግስት ይሁን አገር ወይም ከማንኛውም አካል ለደንበኞች ከለላ የሚሰጥ ህግ ነው። ለዚህ ነው የዓለም ሀገራት፣ ግለሰቦችና ድርጅቶች ንብረታቸውን ስዊዝ ባንክ የሚያስቀምጡት። በሁለተኛው የዓለም ጦርነት አውሮፓ ስትነድ የስዊዝ ባንኮች ከየቦታው ዲፖዚት ሲያደርጉ ነበር። በኮልድ ዋር ጊዜም ሁለቱ ሀያላን ሀገራት ስዊዝ ባንክ ነበር የሚያስቀምጡት። የላቲን አሜሪካ እድገት፣ የአረብ ሀገራት ነዳጅ የዓለምን ገበያ መቆጣጠር፣ የኤስያ ሀገራት በኢንዱስትሪ ኢኮኖሚዎቻቸውን ሀብታቸውን ሲያበለጽጉ ሁሉም ሀብታቸውን የሚያስቀምጡት ስዊዝ ባንክ ነበረ። በ1990 ስዊዘርላንድ 1/3 የዓለም የኦፍሾር ሀብትን ማኔጅ ታደርግ ነበር። ዙሪክ እና ጄኔቫ ከተማ ብቻ አልነበሩም፣ የዓለም የነዋይ ግምጃ ቤት ጭምር እንጂ። ስዊዘርላንድ ከ1515 ወዲህ ምንም አይነት ጦርነት አድርጋ አታውቅም። ለ500 ዓመታት ገለልተኛ ሆና ቆይታለች ብቻ ሳይሆን በሁለቱም የዓለም ጦርነቶች ጊዜ የተቀናቃኝ ሀገራት ወኪሎች ያለምንም ተኩስና ጸብ ተገናኝተው የሚወያዩበትና የሚነጋገሩበት በስዊዝ ሆቴሎች ነው። ይህ ገለልተኛነት እንደዚሁ የመጣ ሳይሆን ዓለምን ከጀርባ ሆኖ ለማወቅም ሆነ ለማስተዳደር የተደረገ ስትራቴጂም ጭምር ነው። አገራት የተፈጥሮ ምርት አምርተው ገንዘባቸውን ከፖለቲካ ተጽዕኖ ለመከለል ወደ ስዊዝ ባንክ ያስገባሉ። ዝቅተኛ የታክስ መጠን ከደህንነትና ሕግ ከለላ ጋር የዓለም ኤሊት ወደ ስዊዝ ጎረፈ። በ2010 ስዊዝ ከየትኛውም ሀገር በበለጠ 2.7 ትሪሊዮን ዶላር የዓለም የኦፍሾር ሀብትን ማኔጅ ታደርግ ነበረ። ምስጢር ላይ የታነጸ ማንኛውም ነገር ምስጢር የወጣ ቀን የመፍረሱ ነገር ግድ ይሆናል። ይህ ምስጢራዊ የባንክ ስርዓትም ብራድሊ በርከንፊልድ ለዩኤስ ዲፓርትመንት ኦፍ ጀስቲስ በ2008 በፍላሽ ይዞት የወጣው የስዊዝ ባንኪንግ ሲስተም ዶክመንት ነው። በርከንፊልድ በስዊዝ ውስጥ ትልቅ ለሚባለው ለዩቢኤስ ባንክ ዌልዝ ማኔጅመንት ስራ ይሰራ ነበር። አሁን ላይ ምስጢር ስላወጣ ቢጠሉትም ጎበዝ ሰራተኛ የነበረ የስዊዝ ባንክ ጉድ የመጀመሪያ ምስጢር አውጪ ወይም ዊስል ብሎወር ነው። ለአመታት ከስራ ባልደረቦቹ ጋር በተለመደ አሰራር ወይም ስታንዳርድ ፕራክቲስ ሀብታም አሜሪካውያን ንብረታቸውን በማሸሽ እና በመደበቅ ሲተባበር ነበር። ንብረት በማሸሽ ወይም በመደበቅ ሲተባበር ከተለመደው ባንኪንግ ሲስተማቸው በተጨማሪ ድራማዊ ድርጊቶችን ይከተሉ እንደነበር በርከንፊልድ በኋላ ላይ መስክሯል። ይህም ከፍተሻ ለመሰወር የተለያዩ ዳይመንዶችን በጥርስ ሳሙና ውስጥ አድርጎ ማጓጓዝ፣ በቱሪስት ቪዛ በመሄድ በሚስጥር ከባለ ሀብቶች ጋር መገናኘት፣
ስለ ታክስ ቅነሳ ዲስከስ ማድረግና ሙያዊ ምክር መስጠት፣ የደንበኞች ግንኙነት መጥለፍና ሪከርድ ማጥፋት ይገኙበታል። ይህ ስለላ እንጂ የባንክ ስርዓት እንዳልሆነ ይታወቃል። በ2007 በርከንፊልድ በግል ጥቅማጥቅም ከዩቢኤስ ባንክ ጋር ያለመስማማት አጠቃላይ የስዊዝ ፋይናንሻል ሲስተም ላይ ችግር ይዞ መጥቷል። ማስረጃዎችን አሰባስቦም ወደ ዩኤስ ዲፓርትመንት ኦፍ ጀስቲስ በመሄድ ሁሉንም ነገር አጋልጧል። ጊዜው ከ2008 ፋይናንሻል ክራይሲስ ጋር መገጣጠሙ በዓለም ብሎም ይበልጥኑ በስዊዝ ባንኮች ላይ እጅግ ከፍተኛ የፋይናንስ ብቻ ሳይሆን የፖሊሲ ጫና ፈጥሯል። የዩቢኤስ ባንክ በዚህ ክራይሲስ ውስጥ በዩኤስ ዲፓርትመንት ኦፍ ጀስቲስ ታርጌት መደረጉ ደግሞ ይበልጥ ባንኩን ችግር ውስጥ ከቶታል። በ2009 ዩቢኤስ $780 ሚሊዮን ቅጣትና የ4700 አሜሪካውያን የአካውንት ባለቤቶችን ስም ዝርዝር አሳልፎ ለመስጠት ተስማማ። ይህ ከተለመደው ስርዓት የወጣ ነበር፣ ምክንያቱም ለመጀመሪያ ጊዜ በታሪክ የስዊዝ ባንክ የደንበኞቹ ማንነት በውጪ መንግስት ጫና ምክንያት አሳልፎ መስጠት የደንበኞች ሚስጥር መጠበቅ የሚለውን ፖሊሲ ወይ ህግ መጣስ ነው። በ2014 የስዊዝ ባንክ ሲስተምን ሞት የሚያበስር አውቶማቲክ ኤክስቼንጅ ኦፍ ኢንፎርሜሽን አግሪመንት የአሰራር ፍሬምወርክ በኦኢሲዲ እና በ100 ሀገራት እየተደገፈ ይፋ ሆነ። በዚህ አሰራር መሰረት የስዊዝ ባንኮች የውጭ ዜጋን ደንበኞች የአካውንት ዲቴይል ለሀገረ መንግስታቸው ሪፖርት ማድረግ ይጠበቅባቸዋል። በባንኩና በደንበኞቻቸው ያለው ትልቅ የሚስጥር ግድግዳ ወደ ትራንስፓረንትነት ተቀየረ። ይህም የስዊዝ ባንኮች አንዱ መስፈርት ፈረሰ። ለ100 ዓመታት ጠንካራና ፕሬስቲጂየስ የሆነው የባንኪንግ ሲስተም በ2010ዎቹ ውስጥ ስለ ተቋማዊ ውድቀት ጥናት ኬዝ ስተዲ ሆኖ መቅረብ ጀመረ። በ2016 በሞዛምቢክ የቱናል ቦንድ ስካንዳል መጋለጥ የስዊዝ ባንኮች ለሞዛምቢክ መንግስት የአሳ ማስገሪያና ማጓጓዣ ጀልባዎችን ዴቨሎፕ ለማድረግ የቀረበው ብድር ለሙስና መዋሉና ገንዘቡ ለታሰበለት ዓላማ ሳይውል በድህነት አረንቋ ያለችው ሞዛምቢክ ለበለጠ ዕዳና ብድር አዘቅት ውስጥ በመክተት በዚህ ምክንያት የስዊዝ ባንክ በወንጀል ተከሶ $475 ሚሊዮን እንዲከፍል ተደርጓል። በ2021 የግሪንሲል ካፒታል ኮላፕስ የስዊዝ ባንክ ሃይ ሪስክ ላለው ኢንቨስትመንት ፈንድ ለፋይናንስ ፈርም ብድር በማቅረብ $10 ቢሊዮን እንዲከስሩ አድርጓል። በኋላ ላይ የወጣው ጥናትም እንደሚያመለክተው ባንኩ ኢንቨስተሮችን ሚስሊድ በሚያደርግና ከፍተኛ ሪስኮችንና ሬድ ፍላጎችን ኢግኖር በማድረግ እንደሆነ ታውቋል። ከወር በኋላ የአርኪጎስ ካፒታል ማኔጅመንት ኮላፕስ በቢል ሁዋንግ የሚመራው አርኪጎስ የስቶክ ገበያ ኪሳራ ባንኩ በአንድ ምሽት $5.5 ቢሊዮን በላይ እንዲከስር አድርጎታል። ይህ የአጋጣሚ ውድቀት አልነበረም። የባንኩ ሪስክ ማኔጅመንት ችግርና ተቋማዊ አሰራርን ከመከተል የአጭር ጊዜ ትርፍን በማስቀደም የመጣ ኪሳራ ነበር። ሌላው የስዊዝ ባንክን ከጣሉት ትልቅ ምክንያቶች አንዱ ከነሙሉ መረጃና እውቀት የመሳሪያ አዘዋዋሪዎችን፣ ሙሰኛ ባለስልጣኖችን፣ በሰብአዊ መብት ረገጣ የተጠረጠሩ ወንጀለኞችን፣ የአደንዛዥ ዕፅ አዘዋዋሪዎችን፣ ዓለም አቀፍ ዕቀባ የጣለባቸው ግለሰቦችና የመሳሰሉት ከ80,000 የሚበልጡ አካውንቶችና የያዙትን ከ100 ቢሊዮን በላይ ገንዘብ ማኔጅ ማድረጉ ነው። ይህ በኋላ ላይ ገንዘብ ብቻ ሳይሆን የሞራልና የአሰራር ነፃነትን አሳጥቶታል። በ2023 መጀመሪያ የስዊስ ክሬዲት ብዙ ቢጎዳም ኦፕሬሽናል ነበር። በካሊፎርኒያ የሲሊከን ቫሊ ባንክ ኮላፕስ ማድረግ ዓለም አቀፍ የባንክ ሲስተምን ድንጋጤ ውስጥ ከተተ። ኢንቨስተሮች ለተመሳሳይ አይነት ችግር ተጋላጭ የሆኑ ባንክ በመፈለግ ገንዘባቸውን ማውጣት ጀመሩ። ከዚህ ውስጥም የስዊስ ክሬዲት አንዱ ነበር። ከዚህ ባንክ ወዲያውኑ ነበር ገንዘባቸውን ማውጣት የጀመሩት። በ3 ወር ብቻ ወደ $120 ቢሊዮን ወጪ ተደረገ። የዚህ ችግር ውስብስብነት የስዊስ መንግስት መፍትሄ የሚሻ ነበር። በዚህ መሰረት በማርች 2023 የስዊስ ሬጉሌተሮች ስዊስ ክሬዲት እና ዩቢኤስ ባንክን እንዲዋሃዱ ማድረግ ነበር። ይህ ውህደት ክሬዲት ስዊስ ፌል እንዳያደርግ በዩቢኤስ ባንክ ተጠቀለለ ማለት ይቻላል። በዚህ ውህደትም እጅግ ትልቅ ባንክ እንዲፈጠር አስቻለ። ይህም $1.6 ትሪሊዮን አሴት ያለው ተቋም ሆነ። የዚህ ባንክ ሀብት የአገሪቱን አጠቃላይ ጂዲፒ 2 እጥፍ ያክላል። ባንኪንግ ሬጉሌተርስ የውህደቱን ውጤት ስታቢላይዜሽን ሲሉት፣ ኢኮኖሚስቶች ግን ሲስተሚክ ሪስክ ኮንሰንትሬሽን ይሉታል። የዚህ ባንክ ትልቅነት ባንኩ የሆነ ችግር ውስጥ ወይ ኪሳራ ቢገጥመው አገሪቱ ለማዳን አቅሟ እንኳን ማይፈቅድ ትልቅ ባንክ ሆነ። በአንድ ወቅት የዓለምን ሀብት ሪስኪው ያደረገች ሀገር አሁን ቢከስር እንኳን ማዳን የማትችለው ግዙፍ ተቋም ስቴቢሊቲ ላይ ጥገኛ ሆነች። የስዊስ ባንኪንግ ሲስተም እንዲበላሽ ያደረገው ሁለተኛ ምክንያት ደግሞ
በጂኦፖለቲክስ ምክንያት ገለልተኛ ሆኖ አለመቆየት። ስዊዝ በገለልተኛነት የናፖሊዮን የአንደኛና ሁለተኛ የዓለም ጦርነትና የቀዝቃዛውን ጦርነት አልፋለች። የአገሪቱ ትልቁ መሰረትና የዓለም ካፒታል ያደረጋት ይህ ገለልተኛነቷ ነበር። ይህ ገለልተኛነቷም ያበቃው ፌብሩዋሪ 28 2022 ነበረ። ሩሲያ ዩክሬንን ስትወር አገራት ወዲያውኑ ነበር ማዕቀብ የጣሉት። ስዊዝም ለዘመናት ያስጠበቀችውን ገለልተኝነት ወይም ማዕቀቡ ላይ የመሳተፍ ውሳኔ ገጠማት። በዩኤስ እና አውሮፓ ዩኒየን ጫና ስዊዘርላንድ ታሪካዊውን ውሳኔ ወሰነች። የስዊዝ መንግስትም የአውሮፓ ህብረት ማዕቀብ አዳፕት እንደሚያደርግ አስታወቀ። ስዊዝ ባንክ ውስጥ የሚገኘው በቢሊዮን ዶላር የሚገመተው የራሽያን ንብረት ማገዱን አስታወቀ። ዜናው ዓለም ላይ ላሉ የግልና የመንግስት ባንኮች አስደንጋጭ ዜና ብቻ አልነበረም፣ የስዊዝ ባንኪንግ ሲስተም ቢዝነስ ሞዴልንም አጥፊ ነበር። ገለልተኛነት ለስዊዝ ልክ እንደ ጥሩ የገቢ ምንጭ ነበር። መንግስታት፣ ግለሰቦች ገንዘባቸውን የሚያስቀምጡት ስዊዝ ወገንተኛ ስለማትሆን ነበር። ከሩሲያ እስከ መካከለኛው ምስራቅ፣ ከቻይና እስከ ላቲን አሜሪካ መንግስታትና ግለሰቦች ንብረታቸውን በስዊዝ ባንኮች ካዝና የሚያስቀምጡት ስዊዝ ፖለቲካሊ ኢሚዩን ስለነበረች ነው። በምዕራባውያን ተጽዕኖ የሩሲያን ንብረት ካገደች ነገ ሌሎቹንም የማታግድበት ምንም አይነት ምክንያት የለም። ከዚህ የተነሳ ጥያቄዎች ከተለያየ የዓለም ጥግ መነሳት ጀመረ። በስዊዝ ባንክ መረጃ መሰረት ውሳኔውን ተከትሎ ከኢሮፕ ውጭ ባሉ አገራት ባንኩ የነበረው ኔት ካፒታል ፍሎ በ18% ቀነሰ። በ2024 የስዊስ ሚሊተሪ በይፋ ከኔቶ ጋር ወታደራዊና የስለላ ትብብር ለማድረግ ወሰነ። ከ1815 ጀምሮ በቪየና ኮንግረስ ከማንም ጋር ወታደራዊ ይሁን ፖለቲካዊ ትብብር አለማድረግ የሚለውን መንግስታዊ እሳቤያቸውን ጭምር ነው የቀየሩት። ይህም ፐርማነንት ፖለቲካል ኒውትራሊቲ የሚለውን ሁለተኛ የባንኪንግ መስፈርታቸውን አፈረሰው። ሶስተኛው የታክስ ፖሊሲ መቀየር። በ2024 የስዊስ ፖለቲክስ ከ50 ሚሊዮን የስዊስ ፍራንክ በላይ የሚያወጡ ንብረቶች ላይ 50% የውርስ ታክስ ለመጫን እንቅስቃሴ ጀምሯል። የዚህ ታክስ ሀሳቡ ለክላይሜት ኢኒሼቲቭስ እና ሶሻል ፕሮግራምን ለማገዝ ነው ተብሏል። ፕሮፖዛሉ እስካሁን ተግባራዊ አልሆነም፣ ግን ከባለ ሀብቶች ዘንድ ተቃውሞ ብቻ ሳይሆን ንብረታቸውን ኢንሄሪተንስ ታክስ ወደሌለበት ሀገራት ማሸሽ እየሞከሩ ነው። ስዊዝ ይህን ፕሮፖዛል ተግባራዊ ካደረገች የፈረንሳይ ዕጣ ፈንታ እንደሚገጥማት ይጠበቃል። የፈረንሳይ 75% ኢንሄሪተንስ ታክስ ባለንብረት ዜጎቿ ወደ ቤልጅየም እና ሌሎች አውሮፓ ሀገራት እንዲሰደዱ ከማድረጉም በተጨማሪ የፈረንሳይ መንግስት ከታክስ የሚያገኘውን ገቢ በእጅጉ ጎድቶት ይህን የታክስ አይነት እንድትተው ማድረጓን በታሪክ እናያለን። ስዊዝ ባንኳ በዚህ መልኩ ሽሪንክ ሲያደርግ ኤዥያ 10 ዓመት የቆየ የዓለምን ሀብት ሚስብ ፖሊሲና ስትራቴጂ እየቀረጸች ቆይታለች። የሆንግ ኮንግ እና የሲንጋፖር ባንኪንግ ለውጥ ዝም ብሎ የመጣ አይደለም። የስዊዝ ባንክ ውድቀት አጥንቶ ብቻ ሳይሆን በ2000ዎቹ መጀመሪያ የኤዥያን ቢሊዮነሮች ከመብዛት ጋር ተያይዞ ሀብቱን ወደ ዌስተርን ባንክ ከመላክ እዛው ኤዥያ ውስጥ ከማስቀመጥ ጋርም ተያይዞ ነው። በሲንጋፖር ገንዘብ ባለስልጣን መሰረት በ2018 50 የነበረው የሲንግል ፋሚሊ ኦፊስ በ2024 ላይ 1600 አድገዋል። እነዚህ ሲንግል ፋሚሊ ኦፊሶች እያንዳንዳቸው ከ100 ሚሊዮኖች እስከ ቢሊዮን ዶላር የሚገመት ሀብትን ያስተዳድራሉ። የዚህ ስኬት ምክንያቱም ሲንጋፖር ከፖለቲካ ወገንተኝነት ነፃ በመሆን ከአሜሪካም ከቻይናም ጋር በኢኮኖሚ ጉዳዮች አበክራ መስራቷ ነው። ሌላው የጂኦግራፊያዊና ዴሞግራፊያዊ ጠቀሜታ ሆንግ ኮንግ እና ሲንጋፖር ከስዊዝ አንጻር በአጭር ጊዜ ስኬትን እንዲጎናጸፉ አስችሏቸዋል። ኤዥያ በብዛት ቢሊዮነሮች የሚፈጠሩባት አህጉር ናት። እንደ 2024ቱ ዩቢኤስ ቢሊዮነር አምቢሽን ሪፖርት ኤዥያ ከሌላው የዓለም አህጉሮች የበለጠ ቢሊዮነሮችን ከ2020 እስከ 2024 መፍጠር ችላለች። ሀብታቸውም ቴክኖሎጂ፣ ማኒፋክቸሪንግ እና ሪል ስቴት ላይ ኢንቨስት የተደረገ ነው። እነዚህ ሲንግል ፋሚሊ ኦፊሶች እንግዲህ የእነዚህም ቢሊዮነሮች ሀብት ሎካሊ ማኔጅ ብቻ ሳይሆን ከስዊዝ በዌልዝ ማኔጅመንት ረጅም ልምድ ያላቸውን ፕሮፌሽናሎች በበለጠ ኮምፐንሴሽን ወደ ኤዥያ ፋሚሊ ኦፊስ እያስገቡ ኤዥያን ዓለም አቀፍ ዌልዝ ማኔጅመንት ሀብ እያደረጓት ነው። ሌላው እንግዲህ የቴክኖሎጂ ልዩነት በስዊዘርላንድ እና በኤዥያ የሰማይና የምድር ያክል የተራራቀ ነው። ሲንጋፖር እና ሆንግ ኮንግ የዲጂታል መሰረተ ልማት፣ ፊንቴክ ኢኖቬሽንስ፣ የብሎክቼን አሴት ማኔጅመንት ኮንዘርቫቲቭ ከሆነው የስዊዝ ባንክ ሲስተም ጋር የሚወዳደር አይደለም። የሆንግ ኮንግ እና ሲንጋፖር አሴት ማኔጅመንት ቢሮዎች ሪል ታይም ፖርትፎሊዮ ማኔጅመንት፣ አልጎሪዝሚክ ስትራቴጂ እና ክሪፕቶ ከረንሲ ኤክስቼንጅ በሞባይል አፕ ለክሊያንቶቻቸው ያቀርባሉ። ለአዲሱ ጄኔሬሽን፣ ለቴክ ኢንተርፕረነሮች፣ ለክሪፕቶ ከረንሲ ሚሊዮነሮች እና ለዲጂታል ቢዝነስ ባለቤቶች የተስማማና የተመቸ ባንኪንግ ሲስተም ነው። ምዕተ ዓመት የቆየው የስዊዝ ባንኪንግ እና ዌልዝ ማኔጅመንት ሲስተም በጣም በፍጥነት ላይበለጥ ይችላል፣ ምንም እንኳን የባንኪንግ ላንድስኬፕ ቢቀየርም ብለው የሚከራከሩ አሉ።
አንዳንዶች አናሊስቶች ባንኩ ራሱን ሪኢንቨንት ሊያደርግ ይችላል ብለው ያስባሉ። ከሚስጥራዊነት ይልቅ ፕራይቬሲ ላይ ፎከስ የሚያደርጉ የተመረጡ ግዙፍ ኢንቨስተሮች ጋር ይቀጥላል ይላሉ። ስዊዘርላንድ የነበራትን ጥሩ የባንኪንግ ስትሬንግዝ፣ የፕራይቬሲ ባህልና የፖለቲካ ስቴቢሊቲ ከመጨረሻው ዲጂታል ኢንፍራስትራክቸር ጋር በመዋሃድ ባንኪንግ ሲስተሟን ብታዘምን አሁን ላይ ላለው ቶከን ቤዝድ ኢኮኖሚ አዲስ ነገር ይዞ ይመጣ ነበር። ይህ ግን ትልቅ የአስተዳደር ዝግጁነት ይፈልጋል። በመጨረሻም የስዊዝ ፋይናንሻል ተቋማት በዚህ የሚቀጥሉና የኤዥያ ተቋማት ራሳቸውን እያሳደጉና እያደራጁ ከቀጠሉ ስዊዝ ከዓመት ዓመት ማርኬት ሼሯን እያጣች ወደ ኢሬሌቫንትነት መሄዷ አይቀሬ ነው። ያም ሆነ ይህ የስዊዝ ዕጣ ፈንታ በመጪዎቹ ከ3 እስከ 5 ዓመታት ባሉ ውሳኔዎችና ውጤቶች ላይ የተመሰረተ ነው። አብረውን ስለቆዩ እናመሰግናለን። ቪዲዮአችንን ከወደዱት ላይክ፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸርን ሰንብት።